እንደምናውቀው ፌንቴክ ኢንቨስትመንት የተባለው ድርጅት የኢትዮጵያን 1300 የሚያክሉ ሰዎችን መኪና በልቶ ጠፍቷል እየተባለ ነው። በዚህ ምክንያት ብዙ ታዋቂ አርቲስቶች ታስረዋል። አንደኛው መንሱር ጀማል ሲሆን ባለሀብቱ፣ ሌላኛው ሰራዊት ወርቄ እንዲሁም ሌሎች አርቲስቶች አሉ። በዚህ ምክንያት በፌደራል ፖሊስ ታስረው እየገቡ እና ባለፈው በሰራሁላችሁ ቪዲዮ አንዳንድ መረጃዎችን አጋርቻችሁ ነበር። አሁን ፌደራል ፖሊስ ጉዳዩን መርምሮ ለፍርድ ቤት አቅርቧል። እንግዲህ እንደምናውቀው አብዛኛው ነገር ድራማ እንደተሰራ እየተወራ ነው ያለው እና ያሉትን መረጃዎች በደንብ አጋራችኋለሁ። እንግዲህ እንደምናውቀው ፌንቴክ ኢንቨስትመንት የተባለው የመኪና አስመጪ ድርጅት የሰራቸው ብዙ ነገሮች አሉ። በመስቀል አደባባይ አብዛኛው ያመጣቸው መኪናዎች ክራይ እንደሆኑ እየተነገረ ነው። እናም ጅቡቲ ላይ እየገባ ነው የተባለው የኤሌክትሪክ መኪና ውሸት እንደሆነ ተነገረ። እንግዲህ እንደምናውቀው ጉዳዩን ሕግ ይዞታል፣ ለፍርድ ቤት ቀርቧል። አብዛኞቹ ባለሀብቶች በዛ በስሩ ያሉ አካውንታቸው እንዳይንቀሳቀስ አካውንታቸው መንግስት ዘግቶታል። እንግዲህ በቀጣይ አዲስ መረጃ ካለ አሳውቃችኋለሁ። እስከዛ ይሄ ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሰብስክራይብ ያድርጉ። ሰከነ